ሰላም ሰላም ፋሚሊ እንዴት ናችሁ? በዛሬው ቪዲዮ ስለ ፖፖ ላይ ፈጠር ባለ መልኩ የማስረዳችሁ ይሆናል። ተከታተሉኝ። መጀመሪያ እንዴት ነው የምታደርጉ? ፖፖ ላይቭን ወደ ፕሌይ ስቶር ላይ ገብታችሁ ዝም ብላችሁ ቀጥታ እንዳታወርዱት። መጀመሪያ በዋትሳፕ እኔ የምልክላችሁ ሊንክ አለ የዚህ አፕሊኬሽን ማለት ነው። እሱን ለማግኘት በ0989419131 ላይ ሊንክ ብላችሁ ላኩልኝ። ከዛ የፖፖ ላይቭ ሊንክ ልክላችኋለሁ ማለት ነው። ከዛ እሱን ነክታችሁ ወደ ፕሌይ ስቶር ይወስዳችሁና ታወርዱታላችሁ አፕሊኬሽኑ ማለት ነው። ከዛ አፕሊኬሽኑን ካወረዳችሁት በኋላ ትነኩታላችሁ። ከዛ እዚች ጋር የእችኛውን ትነኩታላችሁ። ከዛ እዚች ጋር የፈለጋችሁትን መንካት ትችላላችሁ። እኔ አሁን የምፈልገው በጉግል ስለሆነ እነካለሁ። ከዛ ከዚህ በፊት ያልተከፈተበትን አንድ ጉግል አካውንት መርጣላችሁ። ከዛ እዚች ጋር ግሬን ሼር የምትለውን ትነኩታላችሁ። የሚጠይቃችሁን ነገር ታስገባላችሁ። እዚች ጋር ፎቶ ፕሮፋይል ታስገባላችሁ። የፈለጋችሁትን ያላችሁን ፕሮፋይል ታስገባላችሁ። ከዛ እዚች ጋር ስማችሁን ታስገባላችሁ። እኔ እንዲሆን ስለፈለኩ ተወዋለሁ። ከፈለጋችሁ መቀየር ትችላላችሁ እናንተን። ከዛ እዚች ጋር ደግሞ ትክክለኛ የተወለዳችሁበትን ቀን ታስገባላችሁ። ከ2000 በታች ቢሆን አሪፍ ነው። ከ18 ዓመት በላይ ማለት ነው። ይሄን ታስተካክሉና ኦኬ ትሉታላችሁ። ከዛ ትክክለኛ ሀገራችሁን ታስገባላችሁ። ኢትዮጵያ ከሆነ ኢትዮጵያ፣ ከኢትዮጵያ ውጭ ካላችሁ ያላችሁበትን ሀገር ማለት ነው። ከዛ እዚች ጋር ትክክለኛ ጀንደር ትመልጠራችሁ። ወንድ ከሆናችሁ ወንድ፣ ሴት ከሆናችሁ ሴት። እኔ የማሳያችሁ አሁን በሴት አካውንት ነው። በሴት አካውንት ለየት ያለ ነገር ስላለው ማለት ነው። ወንድ ከሆናችሁ በወንድ ክፈቱት፣ ሴት ከሆናችሁ ሴት። ከዛ እዚች ጋር ኢንቫይተር አይዲ የሚለውን አንዴ ትነኩትና 59 22 73 51 ብላችሁ ታስገባላችሁ። ከዛ ሰሚት ትሉታላችሁ። ከዛ እዚች አይሲ የምትለውን ትነኩታላችሁ። ከዛ ከዚህ በኋላ ምን ማድረግ እንዳለባችሁ ላሳያችሁ። መጀመሪያ እችኛዋ እዚች ጋር ከስር 5 አይከኖች አሉ የተደረደሩ። የመጀመሪያው ላይቭ የገቡ ሰዎችን የምታዩበት ራሳችሁም የምትገቡበት ቦታ ነው። እዚች ጋር ላይቭ የሚለው ላይ እዚች ራሳችሁ የምትገቡት በዚችኛዋ ነው። እችኛዋ ደግሞ ፓርቲ ራሳችሁ የምትገቡበት ሰዎች የገቡትን የምታዩበት ምናምን ቦታ ነው። እዚች ጋር ደግሞ ፎቶ ቪዲዮ ምናምን የምትለቁበት ቦታ ነው በዚች ማለት ነው። እዚች ጋር ደግሞ ሲስተም ሚሴጅ ሲደርሳችሁ ከሰዎች ጋር የምታወሩት ምናምን እዚች ጋር ነው የሚደርሳችሁ። ደግሞ እዚች ጋር የላይቭ ምልክቷን የመጨረሻውን ትነኳትና አሁን የምነግራችሁን ነገሮች በጥንቃቄ ታደርጋላችሁ። መጀመሪያው እዚች ጋር ዩቲኤች የምትለውን እንዴት ትነኩታላችሁ። ከዛ እዚች ጋር ፊስ አውተንቲኬሽን ጎ የምትለውን እንዴት ትነኩታላችሁ። ከዛ እዚች ጋር ምንድነው የምታደርጉት? ምንም መነጽር ያላደረጋችሁበት ሜካፕ የሌለው ትክክለኛ ፎቶአችሁን ከአንገት በላይ ትክክለኛ ብራይት ባለበት ፊታችሁ በደንብ በሚታይበት ቦታ ላይ ሆናችሁ እችኛዋን ስታርት ቱ ሰርቲፋይ የምትለውን ትነኩታላችሁ። ከዛ እዚች ጋር ፊታችሁ ታከላችሁ ትርጉም ይላችሁን ታደርጉ። እችኛው መከራዋ ነገር አለች። እሷ ሙሉ እንዲህ በዙሪያ ሲጨርስ አሁን ፊት አሻራው እምቢ ነው ነው ግን እምቢ ነው። ከዚህ በፊት የፊት አሻራ ስለሰጠው ማለት ነው። አያችኋ? ከዚህ በፊት ኤጀንት ኢስማኤል በሚባል ልጅ ይሄኛው የፊት አሻራ ሰጥቷል ምናምን ይለኛል ማለት ነው። ከዛ የፊት አሻራ እናንተን እሺ ነው የሚላችሁ። እኔ ከዚህ በፊት የፊት አሻራ ስለሰጠው ሌላ አካውንት ስላለኝ ማለት ነው። ከዛ ከዚህ ትወጡና እዚች ጋር ማይ ኤጀንሲ የምትለዋን ትነካላችሁ።
ከዛ እዚች ጋር ፕሊስ ኢንተር ኤጀንት አይዲ የምትለውን እዚች ጋር እንዴት ትነኩታላችሁ። ከዛ አሁን የምነግራችሁን ቁጥር ታስገባላችሁ 59 22 73 51 ብላችሁ ታስገባላችሁ። ከዛ እዚች ጋር ኤጀንት ኢስማኤል የሚለውን ካረጋገጣችሁ በኋላ ፕሊስ ኢንተር ኤጀንት አይዲ ይችኛውን ትነኩታላችሁ። ከዛ ኦኬ የምትለውን ካንስል የሚለውን እንዳትነኩ ኦኬ የሚለውን ትነኩታላችሁ። ከዛ እዚህ ጋር ኮንግራጁሌሽን ይላችኋል ማለት ነው። ከዛ በኋላ እዚችኛዋን መቼም እንዳትነኳት እችኛዋን ማለት ነው። ከነካችሁ ቅጣት ስላለባችሁ እንዳትነኩት እችን። ከዛ ከዚህ ትወጡና ምንም ነገር እንዳትነኩ ሌላ ነገር። ከዛ ከዚህ ትወጣላችሁ። ከዛ በመቀጠል ሴቶች ከሆናችሁ እንዴት እንደምትሰሩ ልንገራችሁ። ምናልባት ወንዶች ደግሞ ዝም ብላችሁ ቀጥታ እንደ ሴቶች ላይቭ መግባት አትችሉም። ወንዶች ሌቭል 5 ስትደርሱ ነው እስከዛ ኮይን የሰበሰባችሁ ወይም በአንዴ 66,000 ኮይን ገዝታችሁ ሌቭል 5 ገብታችሁ ላይቭ መግባት ትችላላችሁ። ሴቶች ደግሞ አሁን እንዴት እንደምታደርጉ ልንገራችሁ። መጀመሪያ እዚች ጋ ሰርች ምልክቷ እንዴት ተነክቷላችሁ። ከዛ እዚች ጋር 59 22 73 51 ብላችሁ ታስገባላችሁ። ከዛ ሰርች ታደርጉታላችሁ። ከዛ ኤጀንት ኢስማኤል የሚለውን አንዴ ትነኩታላችሁ። ከዛ እዚች ጋር የፕላስ ምልክቷን ትነኩታላችሁ። ፎሎ ማድረግ ማለት ነው። እኔ ላይቭ ስገባ ፓርቲ ስገባ ምልክት እንዲደርሳችሁ ማለት ነው። እኔ ላይቭ ፓርቲ ስገባ እዚች ጋር 13 ሚኒት ምትለዋ ላይ ወይ ፓርቲ ምናምን ብሎ ይመጣላችኋል። እሱን ነክታችሁ መምጣት ትችላላችሁ። እዚች ጋር ላይቭ ደግሞ የምትገቡት አንዴ ላይቭ ምትለዋን እንዴት ነክቷላችሁ። ከዛ በመቀጠል እዚች ጋር ፎቶ ማስገባት ትችላላችሁ። ፕሮፋይል ማለት ነው። እዚች ጋር ደግሞ ትችላላችሁ። እዚች ጋር ነው ሲንጊንግ እዚህ የፈለጋችሁ መምራት ትችላላችሁ። ላይቭ ማለት ትችላላችሁ። ከፈለጋችሁ እዚሁም ሆናችሁ ፓርቲ መግባት ትችላላችሁ። እዚሁ ትመርጣችሁ ሆልድ ፓርቲ የምትለውን ነክታችሁ መግባት ትችላላችሁ። ሌላኛው ደግሞ ላይቭ የምትሰሩት እንዴት ነው? ላይቭ ልክ ሳትገቡ በፊት ላይቭ ላይ ማንም ሰው መግባት የለበትም ከእናንተ ውጪ። የተለያዩ ቢላዋ ምናምን አንድ ነገር መያዝ አይቻልም። ከእናንተ ውጪ አንድ ሰው መግባት የለበትም። እዛ ጋር በቃ ከሰዎች ጋር እያወራችሁ ላይቭ ላይ ለስንት ሰዓት? ለ3 ሰዓት ነው የምትቆዩት በአንድ ቀን ማለት ነው። ለ7 ቀን በተከታታይ ለ3 ሰዓት ትሰራላችሁ። በሳምንት ስንት ማለት ነው? በየቀኑ 3 ሰዓት፣ በቀን 3 ሰዓት 3 ሰዓት 3 ሰዓት በተመሳሳይ ሰዓት ነው። ልክ ማታ 1 ሰዓት ሳይል ነው መጀመር ያለባችሁ ማለት ነው። ይሄኛውን 3 ሰዓት ነው የምትሰሩት በቀን። አሁን ለምሳሌ ልክ አሁን ሬጅስተር ካደረጋችሁ እንዴት ነው የምታደርጉት? ልክ አሁን 1 ሰዓት ሳይሆን ለ3 ሰዓት መስራት አለባችሁ ማለት ነው። ከዛ በኋላ ለ3 ሰዓት በሳምንት ነው የምትሰሩት። ለሳምንት 3 ሰዓት ማለት ነው። ከዛ ስንት ይሰጣችኋል? 70,000 ይሰጣችኋል ማለት ነው። ከዛ በቀን የሰራችሁት እንዴት ነው የምትቀበሉት? እችኛዋ ሪዋርድ የምትለዋን እንዴት ትነኩታላችሁ። ፕላትፎርሙን እንትን ማለት የለባችሁም። ትክክለኛ ፕላትፎርሙ ሩሉን የጠበቀ መሆን አለበት። እንዲህ ምናልባት አጋጣሚ ካልተመቻችሁ ምናምን መውጣት ምናምን ይቻላል። ግን ዝም ብሎ መውጣት ያን ያክል ተገቢ አይደለም። እሱኛውን ማድረግ አለባችሁ ማለት ነው። ከእናንተ ውጭ በቃ ትክክለኛ ሩልን የጠበቀ ፊታችሁን እዛች ጋር ቁጭ ብላችሁ ከካሜራ መውጣት አይቻልም ምናምን ላይቭን ስትሰሩ ማለት ነው። እሱኛውን ያው 1000 ለ1 ሰዓት ስትሰሩ ስንት ይሰጣችኋል? 5000 ፖይንት ይሰጣችኋል። እንደገና 2 ሰዓት ስትሰሩ 5000 ማለት ነው። አጠቃላይ ስንት ሰዓት? በ2 ሰዓት 10,000 ማለት ነው። ለ3 ሰዓት ብትሰሩ የተሻለ ነው። ለ7 ቀን 10,000 እንዲሰጣችሁ ማለት ነው። እዚች ጋር ፓርቲ የሚለው ደግሞ ለ2 ሰዓት ነው የምትሰሩት። 1 ሰዓት ስትሰሩ 800፣ 1 ሰዓት ስትሰሩ 800። ከዛ ሁለቱ ሲደመር ስንት ማለት ነው? በ2 ሰዓት 1600 ማለት ነው። ከዛ ይሄኛውን ትቀበላላችሁ ለ7 ቀን ያለምንም ማቋረጥ ሁሌም በተከታታይ ሰዓት ነው የምትሰሩት። አሁን ለምሳሌ ዛሬ ይህን ቪዲዮ አይታችሁት አፕሊኬሽኑን አውርዳችሁ ሬጅስተር የፌስ አውንቲኬሽን ማይ ኤጀንሲ ምናምን ከሞላችሁ በኋላ አሁን ለምሳሌ ስንት ሰዓት ሊባል አሁን ለምሳሌ ከቀኑ 6 ሰዓት ላይ ይህን ቪዲዮ አይታችሁት እንትን ካላችሁ በኋላ ልክ ሬጅስተር እንዳደረጋችሁ ወዲያው መጀመር አለባችሁ። ማታ 1 ሰዓት ሳይሆን ማለት ነው።
ከዛ ሁሌም በዛ ሰዓት ነው የምትጀምሩት ዛሬ በሰራችሁት ሰዓት ለሰባት ቀን በተከታታይ ከዛ በኋላ በፈለጋችሁት ሰዓት መግባት ትችላላችሁ ከሰባት ቀን በኋላ ማለት ነው። ለሰባት ቀኑን ግን ፕላትፎርሙ ሪዋርድ እንዳይቀንስባችሁ በተከታታይ መስራት አለባችሁ እነዚህም ማለት ነው። ያለምንም ማቋረጥ በቃ በተከታታይ መስራት አለበት። አንድ ቀን ከሳታችሁ 10 ሺህ የነበረውን 1 ሺህ ፖይንት ነው የሚያደርግባችሁ ስለዚህ በጥንቃቄ መስራት አለባችሁ። ይሄኛውን ማድረግ አለባችሁ ማለት ነው። ምናልባት ያልገባችሁ ነገር ካለ እኔ ከ8 ሰዓት እስከ 10 ሰዓት ሁሌም ስላለው ያልገባችሁ ነገር በቴሌግራም መጠየቅ ትችላላችሁ። ስላዳመጣችሁኝ አመሰግናለሁ። ቻው ቻው። ሌላኛው ደግሞ አንዴ ይቅርታ የረሳሁት ነገር ምንድነው? እዚች ጋር የተለያየ ነገር ስለ ፖፓ ያልገባችሁን ነገር የምትጠይቁበት የፈለጋችሁን ነገር ስለ ፖፓ ያልገባችሁን ነገር የምትጠይቁበት አንድ የቴሌግራም ቻናል ከፍቻለሁ። እሱኛውን ለማግኘት የሰርች በተኗን አንዴ ትነኩትና ግሬት ፋሚሊ 89 ብላችሁ ትጽፋላችሁ። ወይ ደግሞ ከዲስክሪፕሽን ቦክስ ወይም ከባዮ ላይ ታገኙታላችሁ ማለት ነው። እና ደግሞ የኔ ፋሚሊ እንደሆናችሁ ለማወቅ እዚች ጋር ይሄኛውን እዚህ ትመጡና እችን 3 ነጥቧን ነክቷችሁ ሴቭ ቱ ጋላሪ ብላችሁ ለፖፖ ይሄኛውን ፕሮፋይል ብታደርጉ አሪፍ ነው ማለት ነው። ምክንያቱም የኔ ልጆች እንደሆናችሁ ለማወቅ